በአማራ ክልል በፌደራልና በፋኖ ኃይሎች መካከል ተደርጓል በተባለ ውጊያ ወሳኛዋ ከተማ መያዟ ተሰምቷል። ከጎንደር ከወሎና ከሸዋ ቀጠናም ትላልቅ ሰበር ዜናዎች ተበስሯል። በቁመት ልክ የተገነባው ዋናው ምሽግም መሰበሩ ታውቋል። የህወሓትና የፌደራል መንግስት ኃይሎች ውጥረትም አይሎ የትግራዩ ጦርነት አይቀሬ ሆኗል። በሌላ በኩል በመካከለኛው ምስራቅ የተቀሰቀሰው መጠነ ሰፊ ጦርነትም አድማሱን አሰፍቶ ቀጥሎ አስፈሪ ወደ ተባለ ደረጃ ተሸጋግሯል። የኢራን አብዮታዊ ዘብም የጦርነቱን መሪነት መረከቡ ሲነገር የቀጠናው ስጋትም ይበልጥ አይሏል። በዝርዝር እንመለከተዋለን። ሰላም ጤና ይስጥልን። የተወደዳችሁ የሀበሻ ዜና አድማጭ ተመልካቾች የካቲት 27 2018 ዓ.ም የዕለተ አርብ የሰዓቱ የመረጃ ስርጭታችንን ማስደመጥ ጀምረናል። በቆይታችን በአማራ ፋኖና በፌደራል መንግስቱ ኃይሎች የተደረጉ ውጊያዎችንና የተገኙ የድል መረጃዎችን እንዲሁም በፌደራል መንግስቱ ቤት እየተፈጠረ ያለውን ግርግርና ውዥንብር በስፋት እናስደምጣችኋለን። እናንተም መረጃው ለሁሉም እንዲደርስ ቪዲዮውን ላይክ እና ሼር ቻናሉን ደግሞ ሰብስክራይብ እያደረጋችሁ እስከ መጨረሻው አብራችሁን ቆዩ። በአማራ ክልል እየተደረገ ያለው ጦርነት ከሰሞኑን በተለያዩ የክልሉ አካባቢዎች ተጠናክሮ መቀጠሉ ሲነገር የአማራ ፋኖ ኃይሎች የተለያዩ አካባቢዎች ላይ ከፍተኛ ድል ማስመዝገባቸውን እየገለጹ ይገኛል። የፌደራል መንግስት ኃይሎችም በአማራ ክልል በተለያዩ ቦታዎች ላይ ጽንፈኛ ኃይሎች ላይ እርምጃ እየወሰድን ነው እያሉ ይገኛል። በተለይም የመከላከያ ሰራዊት ወታደራዊ አመራሮች በየዕለቱ በሚሰጧቸው መግለጫዎች የጽንፈኛውን ኃይል በትነናል፣ አሁን የቀረን የተበታተኑ ሽፍታዎችን መለቃቀም ነው እያሉ ነው። ነገር ግን የፌደራሉ መንግስት ወታደራዊ አዛዦች ጽንፈኛውን ኃይል በትነናል፣ አሁን መንግስትን ሊገዳደር የማይችልበት ደረጃ ላይ አድርሰናል እያሉ ባለበት ሁነት ደግሞ የፋኖ ኃይሎች በአራቱም የክልሉ ክፍለ ግዛቶች ከፍተኛ ተጋድሎ በማድረግ ድሎችን እያስመዘገቡ መሆናቸውን ይፋ ማድረጋቸውን ቀጥለዋል። ከሰሞኑ ጀምሮ በበርካታ የክልሉ አካባቢዎች ከፍተኛ ፍልሚያዎች መካሄዳቸው ሲነገር በውጊያውም የአማራ ፋኖ ኃይሎች ለህልውና ዘመቻው በቂ ምላሽ እየሰጡ መሆናቸው ነው የተነገረ። እንደ ምንጮች ገለጻ ትላንት ምሽቱንና ዛሬ ሌሊቱን በጎጃም፣ በሸዋ፣ በጎንደርና በወሎ አካባቢዎች ውጊያዎች ተደርገው እጅን አፍ ላይ የሚያስጭኑ ጀብዶች ተፈጽሟል። ማህበራዊ ሚዲያ ላይ የወጡ መረጃዎች እንዳመለከቱት ከሆነ በጎንደር ቀጠና ታውጇል የተባለው ዘመቻ ማንዴላ አያዩ ቀጥሎ አድሮ በፌደራልና በፋኖ ኃይሎች መካከል ተደርጓል በተባለ አውደ ውጊያ ድሎች ተመዝግበው ማድራቸው ነው የታወቀ። ትላንት ከደጎማ ወደ ዛንተራ ቀበሌ ሲንቀሳቀስ ነበር በተባለ የፌደራል መንግስቱ ኃይል ላይ መፈጸሙ በተነገረው ጥቃት 25 ወታደሮች ሲገደሉ በርካቶች ደግሞ መቁሰላቸው መዘገቡ አይዘነጋም። ሆኖም ዛሬ ሌሊቱን የፌደራል ኃይሉን በማጠናከርና ሜካናይዝድ በመያዝ ደጎማና አካባቢውን ለመቆጣጠር ብሎም የፋኖ ኃይሎችን ከበባ ውስጥ አስገብቶ ኦፕሬሽን ለመስራት አስቦ የገባ ቢሆንም መከላከልና ማጥቃት እንደገጠመው መረጃዎች ያመለክታሉ። በዚህ በሌሊቱ ውጊያ የመከላከያ ኃይሉ ደጎማን ለመቆጣጠር የፋኖ ኃይሎች ደግሞ ደጎማን ላለመልቀቅ አድርገውታል በተባለው አውደ ውጊያ በፋኖ ኃይሎች ላይ መጠነኛ የመቁሰል አደጋ ሲያጋጥም በፌደራል መንግስት ኃይሎች በኩል ግን አንድ ቲም ኃይል ከፍተኛ ጉዳት ማስተናገዱን ማህበራዊ ሚዲያ ላይ ይፋ የተደረጉ መረጃዎች ያሳያሉ። በዚሁ ቀጠና ገደብዬ ከተማ ዙሪያ ላይም ትላንት ሲደረግ ውሏል በተባለ አውደ ውጊያ በርካታ የፌደራል መንግስት ኃይሎች መሆናቸው የተነገረላቸው ወታደሮች ጉዳት ማስተናገዳቸው መዘገባችን የሚታወስ ነው። ዛሬ ሌሊቱንም ወደ ገደብዬ የፌደራሉ ኃይሎች መግባታቸውን ተከትሎ ውጊያዎች መደረጋቸው መረጃዎች ያሳያሉ። እንደ ምንጫችን ገለጻ የመከላከያ ሰራዊት ኃይሎች በሌሊት ገደብዬ ላይ ከበባ አድርገው የነበረ ቢሆንም ከበባው በአማራ ፋኖ ብሔራዊ ንቅናቄ ኃይሎች መሰበሩ ነው የተሰማም። በተለይም በከተማዋ ዙሪያ ዳራ ተብሎ በሚጠራው ስፍራ ነበር የተባለው ምሽግ ደግሞ ሙሉ በሙሉ ተሰብሯል። በተመሳሳይ በወሎ ቤት አማራ ቀጠናም በፍላቂት ገረገራ ግንባር ተደርጓል በተባለ ተጋድሎ 17 የፌደራል መንግስቱ ወታደሮች ሲደመሰሱ በርካቶች መቁሰላቸው ነው የታወቀ። በውጊያው የፌደራል መንግስት ኃይሎች ተቆርጠው ከባድ የሰብአዊና ቁሳዊ ኪሳራን ማስተናገዳቸው ሲነገር ከ15 በላይ ክላሽንኮቭ መሳሪያዎችም ተማርኳል። ከጥቃት ማምለጣቸው የተነገረ የፌደራል መንግስት ኃይሎችም ወደ ፍላቂት ገረገራ ከተማ መሸሻቸው መረጃዎች ይጠቁማሉ። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት እዝ የፋኖ ኃይሎችም ትላንት የካቲት 26 2018 ዓ.ም አመሻሹን ከአራት ቀን ተከታታይ ውጊያ በኋላ ሳሲት ከተማን ሙሉ በሙሉ መቆጣጠራቸውን አሳውቀዋል። ከመንዝ ሞላሌ በ14 መኪና ከሰላ ድንጋይና ከጣርማ ብር በ3 መኪና እንዲሁም ከሰላ ድንጋይ አንድ ተጨማሪ መኪና በአጠቃላይ ደግሞ 16 መኪና አየር ወለድ ኮማንዶ ዙ 23 እና አየር መቃወሚያ በመያዝ የፌደራሉ ኃይል ወደ ሳሲት በመግባት ውጊያዎችን አድርጓል። በዚህ ቀጠናም ያጼ አምደ ጽዮን ኮር ክፍለ ጦር
በተከታታይ ለ4 ቀን ውጊያ ካደረጉ በኋላ ሳሲት ከተማን መቆጣጠራቸው ነው የተነገረ። በዚህ ውጊያ የራምቦ ክፍለ ጦር የ7 ለ7 ክፍለ ጦርና የአጼ ምኒልክ ክፍለ ጦር ሻለቃዎች የኮሮ ቃኝ እንዲሁም የንጉስ ሳህለ ስላሴ ክፍለ ጦር ተዋጊዎች በጋራ ተሳትፈዋል ነው የተባለ። ይህ በእንዲህ እንዳለ ደግሞ የህወሓትና የፌዴራል መንግስቱ ውጥረትም የመጨረሻው ምዕራፍ ላይ ደርሶ አይቀሬው ጦርነት ሊፈነዳ መሆኑ ተነግሯል። ከዚህ በፊት በፌዴራል መንግስቱና በህወሓት መካከል በተካሄደው ጦርነት ከ600 ሺህ በላይ ሰዎች ህይወታቸውን ማጣታቸውን የአፍሪካ ህብረት ሉክ ገልጾ እንደነበር አይዘነጋም። የአፍሪካ ህብረት ከ3 ዓመታት በፊት ሁለቱን ኃይሎች በደቡብ አፍሪካ ፕሪቶሪያ ወደ ሰላም እንዲመጡ ካሸማገለ ወዲህ በክልሉ የተኩስ ድምጽ መሰማት አቁሞ እንደነበር ይታወሳል። ይህንን ተከትሎ በትግራይ መሰረታዊ አገልግሎቶች ዳግም ስራ መጀመራቸው ብሎም ነዋሪው መደበኛ ህይወቱን መቀጠሉም ይታወቃል። ይሁን እንጂ በጦርነቱ ላይ የተሳተፉ ሁለቱ አካላት በፕሪቶሪያው የተፈራረሙ የሰላም ስምምነት ላይ ባለመካተታቸው ወዲያውኑ ፍርሃትና ስጋት ቦታውን ተረክቧል። አሁን ላይም በመካከላቸው ከፍተኛ ውጥረት አይሏል። እንደ ምንጫችን ገለጻ የፌዴራል መንግስቱ ትግራይ ሙሉ በሙሉ እቆጣጠራለሁ፣ ኃይሌንም በትግራይ ክልል አስቀምጣለሁ በሚል ከሰሞኑ ሙከራ ማድረጉ አይዘነጋም። ይሁን እንጂ የትግራይ ጊዜያዊ አስተዳደር ትግራይ ክልል የፌዴራል መንግስት የሆነ አንድ ኃይል እንዲገባ አንፈቅድም ብሏል። በዚህ የተነሳ የፌዴራል መንግስቱ ከሰሞኑ አንድ ውሳኔ መወሰኑ ሲነገር ትግራይን በኃይል ለመቆጣጠር አቅዷል። ይህንን በተመለከተ ትግራይ ላይ ጦርነት ሊከፈት እንደሆነ አዲስ ስታንዳርድ ከዲፕሎማቶች ምንጮችን ጠቅሶ ስለመስማቱ ዘግቧል። ወታደራዊ መሳሪያዎች የመከላከያ ሰራዊቱ ከመላው ሀገሪቱ በአጠቃላይ ተንቀሳቅሶ ትግራይ ድንበር ላይ ከሰፈረ ወራቶችን አስቆጥሯል። በተጨማሪም ነዳጅም ሆነ የተለያዩ ሸቀጦች ወደ ትግራይ እንዳይገባ ከተደረገ ቆይቷል እየተባለ ነው። በጀትም አልተለቀቀም የሚሉት ምንጮች ደግሞ በአጠቃላይ የጦርነት ዝግጅት በትግራይ ድንበር አካባቢ መደረግ ከጀመረ መቆየቱን አስታውቋል። ይህ በሆነበት ሁኔታ ደግሞ ከአንድ ዓመት በፊት ጌታቸው ረዳ ፕሬዝዳንት እያለ ከጠቅላይ ሚኒስትር አብይ አህመድ ጋር ስብሰባ ሲያደርጉ የነበረውን ቪዲዮ እያጋሩ አብይ ለትግራይ የሚችለውን ያህል ሞክሯል የሚል ፕሮፓጋንዳ በርካቶች እያስተጋቡት ነው። ይህም ጦርነት ለመጀመር የሚደረግ የመጨረሻው የሚዲያ ዘመቻ እንደሆነ እየተነገረ ሲሆን ጠቅላይ ሚኒስትሩ ትግራይን ለማረጋጋት ሞክሮ ስላቃተው ነው የሚል ይዘት እየለቀቁ ያሉት የሚዲያ ዘመቻው ደግሞ ሊጀመር ለታቀደለት ለጦርነት ግባት ነው ተብሏል። በሌላ በኩል 41 ሀገራት በኢትዮጵያ የሰብአዊ መብት ተሟጋቾችና ጋዜጠኞች ላይ የሚፈጸሙ ማስፈራሪያዎችንና ዛቻዎችን እንዲሁም የዘፈቀደ እስሮችን ጨምሮ የሲቪክ ምህዳሩ እየጠበበ መሄዱ እንዳሳሰባቸው ገለጹ። ሀገራቱ የኢትዮጵያ መንግስትና ሌሎች አካላት በሀገሪቱ የተለያዩ አካባቢዎችና ጦርነት በሚካሄድባቸው አማራ፣ ኦሮሚያና ትግራይ ክልሎች በሚፈጸሙ የሰብአዊ መብት ጥሰቶችን ለማስቆም ተጨባጭ እርምጃ እንዲወሰድም ጠይቀዋል። መንግስት ለዓለም አቀፉ የሰብአዊ መብት ህግጋት ተገዢ እንዲሆን አካሄዱን እንዲቀይርና በሰሜን ኢትዮጵያ ሁሉም ወገኖች ውጥረቱን በአፋጣኝ በማርገብ ድጋሚ ጦርነት እንዳይቀሰቀስ እንዲያደርጉም አገራቱ ጠይቀዋል። ሀገራቱ አያይዘውም የሽግግር ፍትህ ፖሊሲው አተገባበር መጓተቱ አሳሳቢ መሆኑን በመጥቀስ ፖሊሲው ሙሉ በሙሉና በአስቸኳይ ሊተገበር እንደሚገባም አሳስቧል። በትግራይ የተባበሩት መንግስታት ድርጅት የእርዳታ ማስተባበሪያ ንዑስ ቢሮ በበኩሉ በትግራይ ውስጥ ባሉ ባንኮች የተፈጠረው የጥሬ ገንዘብ እጥረት ረድኤት ድርጅቶች ለተፈናቃዮች ድጋፍ ለማቅረብ በሚያደርጉት እንቅስቃሴ ላይ እክል ፈጥሯል ሲል መግለጹ ነው የታወቀ። የቢሮው ኃላፊ ሎኮጂ ፒተር በክልሉ የጥሬ ገንዘብ እጥረት መፈጠሩን የገለጹት በተፈናቃዮች ዙሪያ ትላንት ከክልሉ የአደጋ ስጋት ስራ አመራር ኃላፊዎች ጋር አድርገውታል በተባለው ውይይት ላይ መሆኑን የክልሉ ቴሌቪዥን ዘግቧል። ፒተር በተለይም ካቶሊክ ሪሊፍ ሰርቪስ፣ ኢንተርናሽናል ሬስኮ ኮሚኒቲና ሪፊውጂ ካውንስል ችግሩን ለመቋቋም ከአዲስ አበባ ጥሬ ገንዘብ መውሰድ መጀመራቸውን እንደገለጡም ዘገባው ጠቅሷል። በክልሉ ጥሬ ገንዘብ ብቻ ሳይሆን የነዳጅ፣ የክትባትና ሌሎች መድኃኒቶችና የምግብ እጥረቶች መኖራቸውንም ኃላፊው አያይዘው ገልጿል። በወልቃይት ጠገዴ የተለያዩ ከተሞች ደግሞ ነዋሪዎች የፌዴሬሽን ምክር ቤት ሁመራንና ራያ አላማጣን ጨምሮ በ5 አወዛጋቢ የተባለላቸው የምርጫ ክልሎች የህዝብ ተወካዮች ምክር ቤት አባላት ምርጫ እንዲካሄድ ያስተላለፈውን ውሳኔ በመደገፍ ትላንት ሰልፎችን አድርገዋል። የሰልፎቹ ዓላማ የፌዴሬሽን ምክር ቤትና የምርጫ ቦርድን ውሳኔ በመቃወም በትግራይ ክልል የተካሄዱ ሰልፎችን ለመቃወም ጭምር የተዘጋጀ ነው ተብሏል። ሰልፈኞቹ ካሰሟቸው መፈክሮች መካከልም የመምረጥና የመመረጥ ህገ መንግስታዊ መብታችን ይከበር እንዲሁም የአማራ ክልል ምክር ቤት ተወካዮችን ጭምር ለመምረጥ ይፈቀድልን የሚሉ መፈክሮች እንደሚገኙበት የሰልፈኞቹ አስተባባሪ የወልቃይት ጠገዴ የአማራ ማንነት
ደህንነትና ወሰን አስመላሽ ኮሚቴ ገልጿል። የትግራይ ክልል ጊዜያዊ አስተዳደር ደግሞ በሰሜኑ ጦርነት የተሳተፉ የክልሉ ፖሊስ አባላትና አመራሮች የመኖሪያ ቤት መስሪያ መሬት እንዲያገኙ የሚፈቅድ ደንብ አውጥቷል። የዚህ መብት ተጠቃሚዎች በአሁኑ ወቅትም በክልሉ ፖሊስ ኮሚሽን ወይም በማረሚያ ቤቶች ኮሚሽን ውስጥ በስራ ላይ የሚገኙ እንደሆኑ ከደንቡ ላይ መመልከቱን ጠቅሶ የዘገበው ሪፖርተር ነው። የፖሊስ አባላቱ የመብት ተጠቃሚ ለመሆን በጦርነቱ ወቅት ስለነበራቸው ተሳትፎና በአሁኑ ወቅት በስራ ላይ ስለመሆናቸው ማስረጃ ማቅረብ እንደሚጠበቅባቸው ደንቡ እንደሚያብራራ ዘገባው ጠቅሷል። በሌላ በኩል በመካከለኛው ምስራቅ የተቀሰቀሰው መጠነ ሰፊ ጦርነትም አድማሱን አሰፍቶ ቀጥሎ አስፈሪ ወደ ተባለ ደረጃ መሸጋገሩ ታውቋል። የኢራን አብዮታዊ ዘብም የጦርነቱን መሪነት መረከቡ ሲነገር የቀጠናው ስጋትም ይበልጥ አይሏል። ጦርነቱ ወደ አደገኛ ምዕራፍ መሸጋገሩን ተከትሎም ካናዳም ልትቀላቀል እንደሆነ ነው የተሰማም። በእስራኤል በአሜሪካና በኢራን መካከል የተቀሰቀሰው ጦርነት ዛሬ 7ኛ ቀኑን ሲይዝ ቀጠናው ወደ ከፋ አልቂት እያመራ መሆኑ ነው የታወቀ። እስራኤል በሊባኖስና በቴህራን ላይ የአየር ጥቃት የሰነዘረ ሲሆን ኢራን በበኩሏ በመቶዎች የሚቆጠሩ ሚሳኤሎችን ወደ እስራኤልና አሜሪካ የጦር ሰፈሮች በማዝነብ ምላሽ እየሰጠች እንደሆነ ታውቋል። የኢራን መንግስት ሚዲያዎችም የእስራኤላውያንና የፕሬዝዳንት ትራምፕ ደም መፍሰስ አለበት የሚል የሃይማኖት መሪዎችን ጥሪ እያስተላለፉ ይገኛሉ። ኢራንም ጥቃቷን አስፋፍታ ጠቅላይ ሚኒስትር አብይ አህመድ የሰነበተባትን አዘርባይጃንን መደብደቧም እየተነገረ ነው። አዘርባይጃን በበኩሏ ኢራን በግዛቴ ላይ በከፈተችው የድሮን ጥቃት ሰዎች ቆስለውብኛል በማለት መክሰሷ ተረጋግጧል። የካናዳው ጠቅላይ ሚኒስትር ማርክ ካርኒ በበኩላቸው ሀገራቸው ከወዳጆቿ ጎን ለመቆም ወታደራዊ ጣልቃ ገብነት ልታደርግ እንደምትችልም ፍንጭ ሰጥተዋል። የምዕራባውያን ሀገራት በጦርነቱ የመሳተፍ ፍላጎት መጨመር ግጭቱ ወደ ዓለም አቀፍ ቀውስ እንዳይቀየር ትልቅ ስጋትን ፈጥሯል። ባለፈው ቅዳሜ በአሜሪካና በእስራኤል የተፈጸመውን ጥቃት እንዲሁም የከፍተኛ አመራሮችን ግድያ ተከትሎ የኢራን ልሂቅ የጦር ኃይል የሀገሪቱን ቁልፍ የውሳኔ ሰጭነት ሚና ሙሉ በሙሉ መቆጣጠሩ ተሰምቷል። ይህ እርምጃ ኢራን ይበልጥ ጠንካራና የማይለወጥ ወታደራዊ ስትራቴጂ እንድትከተል እያደረጋት ይገኛል ነው የተባለ። አብዮታዊ ዘብ ከፍተኛ መሪዎቹ ቢገደሉ እንኳን ጦርነቱ እንዳይቆም አስቀድሞ ዝግጅት አድርጎ እንደነበርም ተዘግቧል። የተወደዳችሁና የተከበራችሁ አድማጭ ተመልካቾች ለሰዓቱ የተሰሙ አዳዲስና ወቅታዊ መረጃዎች እነዚህ ነበሩ። በሌሎች የመረጃ ጊዜ እስከምንገናኝ መልካም ቆይታን ተመኘን።